ሰላም እንዴት ከርማችኋል? ወደ ኢትዮ ክላስ ፎር ኦል ቻናል ቤተሰቦች በሙሉ ዛሬ በአዲስ ቪዲዮ ተመልሰን ተገናኝተናል። የዛሬ ቪዲዮአችን ትኩረቱን ያደረገው ስለ ኳሊቲ ሰርቪስ ነው። ከዛ በፊት ግን ያው ከዚህ በፊት እኛ ጥራት ማለት ምን ማለት ነው የሚለውን ነገር በዘለማድ እንዴት እንደሆነ ያው አረዳዳችን እናውቀዋለንና ወደዚህኛው ደግሞ ስንመጣ ጥራት እነማን ሲነሱ ነው ጥራት አለልን የምንችለው ኳሊቲ የሚባለው ሐሳብስ ኳሊቲ የሚለውን ግንዛቤ መሰጠት የሚጀምረው በየትኞቹ ኮንቴክስት በስርዓት ከመተግበር ነው የሚለውን ነገር በደንብ እናያለን ማለት ነው። ያው እንደተለመደው ወደዚህ ዩቲዩብ ቻናል የመጣችሁ ቤተሰቦቻችን አዲስ ከሆናችሁ ዩቲዩብ ቻናላችን ሰብስክራይብ በማድረግ እንዲሁም ደግሞ ኢንፎርሜሽን ላልደረሳችሁ ተማሪዎች በሙሉ ሼር በማድረግ የኢንፎርሜሽኑ ተደራሽነትን ለማስፋት የበኩላችሁን አስተዋጽኦ እንድታደርጉ ስንል በአክብሮት እንጠይቃለን። የዛሬን ቪዲዮ አዘጋጅቼ ያቀረብኩላችሁ ኢንስትራክተር ጆን ነኝ። ይህ ቪዲዮ እንጀምራለን ማለት ነው። ወደ ቪዲዮአችን እንገባለን። ከመጀመራችን በፊት እስኪ ሁላችንም የመጀመሪያ ጥያቄ ለራሳችን እንጠይቅ። ከስተመር ሰርቪስ ምን ማለት ነው? የደንበኛ አገልግሎት ምንድነው? ፕላስ ኳሊቲ የምንለው ነገር ደግሞ ምንድነው የሚለው ነገር እስኪ ለራሳችን ይሄን ከማየታችን በፊት በውስጣችን ጥያቄውን መልሰን እናዘጋጀው። ከዛ ወደኛ ኮንቴክስት ደግሞ ስንመጣ እንዴት ነው ተመልሷል ወይስ አልተመለሰም የሚለውን ቼክ እናደርጋለን ማለት ነው። ስፔሻሊ is based on our hospitality industry which is located on the hotel ማለት ነው። ሎኬት የምናደርገው ማለት ነው ሆቴል አማክለን ነው ስፔሻሊ እዚህ ጋር የምናነሳው ማለት ነው። let's go to the ቪዲዮ ወደ ቀጣዩ ቪዲዮ እንግባ ማለት ነው። እስኪ አንድ ኳሊቲ ነው ተብሎ እንዲቀመጥ የሚያስችሉ ነገሮች ብዙ ነገሮች አሉ እና በተለይ ደግሞ ፕሪንሲፕሎች አሉ ፕራክቲሶች አሉ ምን ለማድረግ ያንን ጎል ለማሳካት የምንጠቀምባቸው ከኳሊቲ አኳያ ምኖች ይኖሩናሉ ፕሪንሲፕሎች አሉ ፕራክቲሶች ይኖሩናሉ። እነኛ ኪ ፕራክቲስ ኤንድ ፕሪንሲፕልስ to achieve the goal ብለን የምናስቀምጣቸው እነማን ናቸው? የመጀመሪያው ምንድነው? ከስተመርን በስርዓት መረዳት የሚለው ሐሳብ ውስጥ የሚካተቱ እንትኖች ናቸው፣ ፕሪንሲፕሎች ናቸው። ለምሳሌ አንደኛው ደንበኛ መረዳት አለብን ከተባለ is a principle of course በቃ understand the customer ምን ለማድረግ ነው? ያው ጥራት ስለሆነ ጎላችን በዚህ ጥራት ነው፣ ጥራትን ማምጣት ነው። achieve that goal ሲለን ያቺ ጎል ሃይድን የተደረገችዋ ኳሊቲ ከስተመር ነች። እሺ ኳሊቲ ከስተመር ሰርቪስ ነች ያቺ ጎል ኢማጂን ማድረግ ያለብን። ስለዚህ አንደርስታንድ ማድረግ አለብን ከስተመሮቻችንን ከተባለ is a principle ምንድነው ፕራክቲሱ ነው። እዛ ጋር ስንመጣ ይሄን ቤዝ ያደረገ ፕራክቲስ ምን ሊሆን ይችላል? አንደኛ ኢምፓቲ ነው። ይሄ ኢምፓቲ ብለን የምንጠራው ነገር ምንድነው? ኢምፓቲ ብለን የምንጠራው ብዙ ጊዜ በደንበኞቻችን ወይ ደግሞ የኛን ከስተመር መጥተው በሚወስዱ ግለሰቦች ውስጥ ሆነን አንዳንድ ጊዜ ራሳችንን ማሰብ ያ ማለት በተቃራኒ ፐርሰን ውስጥ ሆነን ራሳችንን መገምገም መቻል ያስፈልጋል። that means put yourself in the customer shoes ማለት ነው to understand their needs. that means የተለያየ አይነት ኢንፍራስትራክቸር ነው ያላቸው፣ የተለያየ አይነት ፐርስፔክቲቭ ነው ያላቸው ደንበኛ ከተባለና እነሱን በስርዓት አንደርስታንድ ለማድረግ የነሱን ኢንፍራስትራክቸር ለማወቅ የነሱን ፐርስፔክቲቭ በስርዓት አንደርስታንድ ለማወቅ አንዳንድ ጊዜ በእነሱ ቦታ ሆነ ነገሮችን መረዳት ያስፈልጋል። ለምንድነው ይሄን ፕሮዳክት እኔ ስሰጣቸው ለምንድን ነው በስርዓት እኔ በምፈልገው ልክ አክሴፕት ሊያደርጉልኝ ያልቻሉት የሚለውን ነገር ራይዝ ለማድረግ መጀመሪያ በእነሱ ቦታ መሆን ያስፈልጋል። ያ በስርዓት ደግሞ መረዳት ያስፈልጋል፣ ማዳመጥ መቻል ያስፈልጋል ማለት ነው። ሁለተኛው ደግሞ ምንድነው? ሁለተኛው ፕራክቲሳችን ነው አክቲቭ ሊስኒንግ ነው። አክቲቭ ሊስኒንግ ላይ ስንመጣ በዚህ በሊስኒንግ ሜል ስናነሳው ማዳመጥ የሚለውን ሐሳብ ይወስዳል። ግን ጥሩ አድማጭ መሆንና ዝም ብሎ በዝቅተኛ ደረጃ ማዳመጥ ይለያያል። እኛ የምናነሳው በጣም ጥሩ አድማጭ ስለመሆን ነው። ስለዚህ አክቲቭ ሊስኒንግ አንደኛው ፕራክቲሳችን ነው ማለት ነው። ምን ለማምጣት? ጥራትን ለማምጣት ማለት ነው። አክቲቭ ሊስኒንግ ላይ ስንመጣ pay close attention to what the customer is saying ደንበኞቻችን ምን ለማለት እንደፈለጉ በቅርበት በደንብ ተጠግተን አቴንሽን ሰጠን ትኩረታችንን ሙሉ ለሙሉ ጋር አድርገን መስራት ማዳመጥ ይቻላል። whether both verbal and non-verbal communication system ልንጠቀም እንችላለን እዛ ጋር። ስለዚህ በእነሱ አይነት በቨርባል ሊሆን ይችላል አሊያም በnon-verbal communication system ውስጥ እኛ ምን መሆን አለብን? ክሎዝ የሆነ አቴንሽን ሊኖረን ይገባል ማለት ነው። ደግሞ በጣም ጥልቅ የሆነ የመረዳት ሂደቶችን ትኩረት መስጠት አለብን ማለት ነው። ያ ማለት ለምሳሌ ግልጽ የመሆን አይነት ሁኔታ የሚያስፈልጋቸው ጥያቄዎች ካሉ እነሱን እርግጠኛ ለመሆን ለመረዳትም ጭምር ነው ፒ-አቴንሽን የምንሰጠው ደግሞ አቴንሽን እዛ ጋራችን ፎከስ የምናደርገው ለዛ ነው ይለናል። ask clarifying questions to ensure complete understanding ይላል። ጥሩ የሚባለው የአንደርስታንዲንግ ሲስተም የተጣራ መረጃ እንዲኖረን ከፈለግን ፒ-አቴንሽን በቃ ስርዓት ፎከስ ማድረግ ያስፈልጋል ማለት ነው። ያ ማለት ሙሉ ትኩረታችን እዛ ጋር መሆን አለበት ነው፣ እዚህና እዛ መሆን የለበትም ማለት ነው። ሌላኛው ምንድነው? ኢንዲቪጁዋላይዝድ አፕሮች ነው። ኢንዲቪጁዋላይዝድ አፕሮች ላይ ስንመጣ ብዙ ጊዜ ሁሉም ግለሰብ እዛ ጋር ሲመጣ ሁሉም የራሱ የሆነ ኳሊቲ እንዳለው ማሳወቅ ብቻ በራሱ ትልቅ ነገር ነው። ብዙዎቻችን ጋር ያለው ችግር የለም።
recognize that each customer is unique ሁሉም ደንበኞች በሙሉ ዩኒክ ናቸው እሱ ማመን መቻል መልካም ነው so tailor your approach and communication styles to suit their individual needs and preferences see so ሁሉም የራሳቸውን ዩኒክነስ ካላቸው ሁሉም የራሱ የሆነ ስታይል እና ኢንዲቪጁዋል ፕሪፈረንስ እንዳላቸው በዛው ልክ መረዳት ያስፈልጋል ማለት ነው see ስለዚህ በዛ ሂደት ውስጥ በስርዓት ምን ማድረግ ያስፈልጋል የሚፈልጉት ነገር ፕሮቫይድ ለማድረግ አንቸገርም ማለት ነው ስለዚህ እነኚህ እዚህ ያለዘረዘርናቸው ኪ ፕራክቲሶች ናቸው ማለት ነው ስለዚህ በደንብ አድርገን እነሱን መመልከት ያስፈልጋል ማለት ነው ሌላኛው ደግሞ ምንድነው ብንመለከተው እኔ ኮር ፕሪንሲፕሎች እና ማለት ናቸው ኤክሰለንት ለተባለው ሰርቪስ የሚለው ነገር እናነሳለን ፎር ኤክሰለንት የሆነ ሰርቪስ ኮር ፕሪንሲፕሎች እና ማለት ናቸው ስንል ላይክ ከዚህ በታች የምንዘረዝራቸው ደግሞ እነሱ ወሳኝ ናቸው ማለት ለምሳሌ አንደኛው ፕሮምፕትነስ ላይ ስንመጣ ኤፌክቲቭ ላይ ኤፊሺየንሲ ላይ እንመጣለን አኪዩሬሲ ላይ እንመጣለን ፕሮፌሽናሊዝም አለ ፕሮብሌም ሶልቪንግ አለ ፎሎ አፕ አለ እነኚህ በሙሉ ምንድናቸው ኮር ፕሪንሲፕሎች ናቸው see አሁን ከላይ እንደምሳሌ ያነሳውላችሁ አለ ለማስተዋወስ ያህል መለስ እንበልና እናየዋለን ለምሳሌ ኪ ፕሪንሲፕልስ ይለናል አንደኛው ፕሪንሲፕላችን አንደርስታንድ ማድረግ ነው ከስተመሮቻችንን ብያለሁ በሱ ስር ደግሞ እነማን ፕራክቲሶች ይኖራሉ ላይክ ኤምፓቲ ይኖራሉ አክቲቭ ሊስኒንግ ይኖራሉ ኢንዲቪጁዋላይዝድ አፕሮች ይኖራል የመሳሰሉት ሀሳቦች ይኖራሉ so ወደዚህኛው ደግሞ ሀሳብ ደግሞ ስንመጣ ደግሞ ላይክ መሰረታዊ የሚባሉ ኮር ፕሪንሲፕሎች እነማን ናቸው ላይክ አንደርስታንድ ከስተመር እንዳስቀመጥ ነው ሁሉ ሊዘረዘሩ የሚገቡት ፕሪንሲፕሎች እነማን ናቸው ስንል አንደኛው ምን መለከተው ማለት ነው ፕሮምፕትነስ ነው so ይሄ ምንድነው ከምን አኳያ ነው ከሪስፖንድ አኳያ ነው እሺ ይሄን ምን መለከተው ለምሳሌ ደንበኛው በዛ ቦታ ላይ ምን ሊፈልግ ይችላል ጥያቄ ሊያነሳ ይችላል አሊያም ደግሞ የሆነ ያዘዘው ምግብ ሊኖር ይችላል so ያንን ምግብ አሊያም ያንን ኢንፎርሜሽን እዛ ጋር ሊቀርብለት የሚገባው ይሄ ደንበኛ ፕሪፈር ያደረገው ነገር ካለ እሱን በአዘዘው ሰዓት ያለ ምንም አይነት ቆይታ ወዲያው በአመርቂ ሁኔታ በተሟላ በተደራጀ በተዋቀረ አይነት ሁኔታ ኪው ላይ ምን መደረግ አለበት ማለት ነው ኢቭን ጥያቄ እንኳን ቢሆን ኪው ላይ መመለስ አለበት that's why that ፖይንታችን ብሎ ፕሮምፕትነስ የሚለው ሀሳብ ያነሳል ማለት ነው ጀነራሊ ፕሮምፕትነስ የሚለው ነገር ምንድነው response to customers inquiries and requests quickly and efficiently ማለት ነው with minimize wait times ማለት ነው ስለዚህ የመቆያ ጊዜ በማሳጠር ማለት ነው see like በዛ አይነት ወይ ነው አንደኛው የሰርቪሳችን ኤክሰለንት ምን ማድረግ የምንችለው like ኳሊቲ ከማንሳት አኳያ ዴቨሎፕ ማድረግ የምንችለው ማለት ነው ሌላኛው ደግሞ ኤፊሺየንሲ ነው ኤፊሺየንሲ ላይ ስንመጣ like handle transactions and requests smoothly and effectively avoid unnecessary delays or complications ማለት ነው see like ኤፊሺየንሲ የሚለው ነገር ላይ እዛ ጋር ያለው ነገር ተጨባጭ በሆነ አይነት ሁኔታ ምን ነው የተሟላ መሆን አለበት በቃ see like በጥሩ ሁኔታ ጉለት መሆን የለበትም ስሙዝ በሆነ አይነት ወይ effectively በቃ unnecessary የሆኑ ነገሮች እዛ ጋር avoid ተደርገው በስርዓት ያለው ትራንዛክሽን ሃንድል መደረግ አለበት ማለት ነው አኪዩሬሲ ላይ ደግሞ ስንመጣ ደግሞ like ኢንሹር መሆን አለበት or ሹር መሆን አለበት ማለት that all information provided is accurate በጥሩ ሁኔታና በተጠበቀው ሰዓት በተባለው ጊዜና ቦታ መሰረት ስለዛ ፖይንት ደግሞ ስለተነሳው ስለተጠየቀው መረጃ ነው ኢንፎርሜሽን ፕሮቫይድ የተደረገው ስለታዘዘው ፕሮዳክት ነው ያ ፕሮዳክት የመጣው አኪዩሬት ነው ያ ለምሳሌ እኛ ያዘዝነው ቺክን በርገር ሆኖ የመጣልን ደግሞ ሳላድ የማይገናኝ አኪዩሬት ነው ነገር ምንድነው like እዛ ጋር ያለው መሰረት አድርገን በስርዓት ኦርደር የተደረገው ነገር መሰረት ማድረግ አለብን means ensure that all information provided is not only information product ማለት እንችላለን ensure that all product is provided ማለት እንችላለን even if is accurate and complete so double check detail to avoid errors ስህተቶች መኖር የለባቸው ስለዚህ ደጋግመን ምን ማድረግ አለብን ቼክ ማድረግ አለብን መረጃ ሊሆን ይችላል ነገለጽኩላችሁ የምናቀርበው ስለዚህ ጥራት የሚጀምረው አንድም ከምናቀርበው መረጃ ስለሚጀምር እዛ ጋር ያለው የሰራናቸው ምግቦች ወር ደግሞ ፕሮቫይድ የምናደርጋቸው ኢንፎርሜሽኖች ብቻ አይደሉም ምግቦችም አሉ መጠጦችም አሉ ስለዚህ እነኛን መሰረታን ቼክ ማድረግ እንችላለን በዚህ ኦርደር መሰረት ነው በካፒቴን ኦርደራችን መሰረት ነው እዛ ጋር ባለው መሰረት ነው ይሄ ነገር ያለው ኢረር ካል አቮይድ ለማድረግ እንዲረዳል ሌላኛው ምንድነው ፕሮፌሽናሊዝም ነው ያ ማለት ሜንቴን ኤ ፕሮፌሽናል ዴሞነር at all times ማለት በየትኛውም አይነት ሁኔታ ላይ ምን ማድረግ አለብን ፕሮፌሽናሊቲን በጠበቀ አይነት ሁኔታ ነገሮችን ማስቀጠል እንችላለን ባውቀሻለሁ አውቀሃለሁ ወይም ደግሞ ይሄ ቢሆን እንደዚህ ቢሆን አሪፍ ነው በሚል በዘለማድ የምናደርጋቸው ድርጊቶች ፕሊዝ አቮይድ እነሱን አቮይድ አድርጉ ማድረግ ያለብን ድሮ ፕሮፌሽናሊዝም ያማከለ even when dealing with difficult customers even if በጣም አስቸጋሪ ከሚባሉት ከስተመሮች ጋር እንኳን ብንሄድ ፕሮፌሽናልን በጠበቀ አይነት ሁኔታ ነው የሚሄድ ያለብን አይ እሱ ዘመዴ ነው ስለዚህ ስለበጠበጠ ሆቴል ውስጥ ነው እንደዚህ ማድረግ የለብን አይሰራም እዛ ቦታ ላይ ስለዚህ እሱን በደንብ አድርገን ኮንሰርን ማድረግ ያስፈልጋል ፕላስ ቢ ፖላይት በጣም ምን ማድረግ አለብን ትሁት መሆን አለብን ሪስፔክትፉል በጣም አክባሪ መሆን አለብን እንደገለጽኩላችሁ ቅድም ብያችኋለሁ ላይኛው ላይ አንደኛው አንደርስታንድ የምትለው የመጀመሪያ ኮር ፕሪንሲፕል ላይ ደንበኛ
ዩኒክ ነው። ይሄ ራሱ የቻለ ዩኒክ ፓርት እንትን አለው ፓርት አለው እና እሱን ከተረዳን አይቀር በስርዓት እዚህ ጋር ሪስፔክት ልንሰጥ ይገባል ማለት ነው። ሌላኛው ፕሮብሌም ሶልቪንግ ነው። ፕሮብሌም ሶልቪንግ ላይ ስንመጣ ላይክ እዛ ጋር መጠቀማቸው የችግር የመፍቻ ሲስተሞች በሙሉ እንዳለ ላይክ እንትናቸውን የጠበቁ መሆን አለባቸው ማለት ውጤታማ መሆን አለባቸው፣ ኢፌክቲቭ መሆን አለባቸው። ከዛ አኳያ ቢ ፕሮአክቲቭ ኢን አይደንቲፋይንግ ኤንድ አድሬሲንግ ከስተመር ኢሹ ኦፈር ሶሉሽንስ ኤንድ ቴክስ ኦውነርሺፕ ኦፍ ሪዞልቪንግ ፕሮብሌምስ። ፕሮብሌም ሶልቪንግ ላይ ስንመጣ አንዳንድ ጊዜ ደንበኞች አድሬስ ከሚደረጉበት ደንበኞች ከሚስተናገዱበት ምን ከሚደረጉበት አኳያ እዛ ኤሪያ ላይ ምን ነገር ሀፕን ሊያደርግ ይችላል አስቀድመን ሪዞልቭ ማድረግ መቻላል። የመፈጠር እድሉን መቀነስ መቻል አለብን። ችግሮች ኢንቶክሲኬሽን ሊሆን ይችላል፣ ስካር ሊሆን ይችላል፣ ሌሎች አለመግባባቶች ሊሆኑ ይችላሉ። ፋሚሊ ቤተሰቦች መጥተው ምናምን ትንሽ ተበጣብጠው ተጣልተው ምናምን እንትን ሊሉ ይችላል። ሁ ኬርስ ማለት ማንም እዛ ጋር ደንታ አይሰጠውም እኛ ካልሆነም በስተቀር ከስተመር በዛ ልክ እንትን ላይሉ አይችልም እና እሱን መሰረት አድርገን አስቀድመን ሬዲ ሆነን ችግሮችን ልንፈታባቸው የሚችላቸው ነገሮች ማስተካከልና መመልከት ያስፈልጋል። ሌላኛው ፎሎ አፕ ነው። ያ ማለት አፍተር ትራንዛክሽን ሊሆን ይችላል አውር ደግሞ ኢንትራክሽን ሊሆን ይችላል። በስርዓት ምን ማድረግ አለብን ማለት ነው? ከከስተመሮች ጋር ያለን የሁኔታ ቼክ ማድረግ መከታተል መቻል አለብን። ምን ለማድረግ ነው ይለናል እዚህ ጋር ፎሎ አፕ ዊዝን ዘ ከስተመርስ ቱ ኢንሹር ሳቲስፋክሽን ኤንድ አድሬስ ኤኒ ይለናል። አሁን እዚህ ጋር ስንመጣ ምን ማድረግ አለብን ማለት ነው? የተለያየ አይነት ሁኔታው ስለሆነ ይችላል፣ የተለያየ አይነት ኮንሰርን ስለሆነ ይችላል እና ግን ምን ማድረግ አለብን? በስርዓት ደንበኛው ገብቶ ተጠቅሞ እስከጨረሰበት ጊዜ ድረስ ያለውን ማረጋገጥ መቻል አለብን፣ መከታተል መቻል አለብን። ምክንያቱም ደንበኛ ካረካ ነገር ድጋሚ ሬፑቴሽን የሚባለው ነገር አይመጣም። ስለዚህ እሱን መሰረት አድርገን በደንብ ቼክ ማድረግ ይኖርብናል ማለት ፎሎ አፕ ያስፈልጋል። እነኚህ ኮር ፕሪንሲፕሎች ናቸው። እነኚህ ፕሪንሲፕሎች አፕላይ የምናደርጋቸው ከሆነ ኦፍ ኮርስ ኤክሰለንት የሆነ ሰርቪስ ይኖረናል። ዳትስ ዋይ ኤክሰለንት ሰርቪስ አለ ማለት ኳሊቲ ላይክ ፕሮቫይድ እያደረግን ያለ ነው ማለት ነው። ኳሊቲ የሆነ ኳሊታይዝ የሆነ ኳሊፋይድ የሆነ ሰርቪስ እየሰጠን ያለ ነው ማለት ነው። ሶ እንዴት አድርገን ደግሞ ላይክ አንደኛው ሌላኛው ምንድነው ላይክ እንደ ኮር ፕሪንሲፕል ልናነሳው የምንችለው ነገር ፖዚቲቭ የሆነ ሪሌሽንሺፕ ነው እና ፖዚቲቭ የሆነ ሪሌሽንሺፕን እንዴት አድርገን ቢውልድ እናደርጋለን? ይሄ ፖዚቲቭ የተባለው ሪሌሽንሺፕ እንዴት አድርጎ ቢውልድ ይሆናል? So when we want to build a positive relationship with the customers, we need to know about those points ማለት ነው። እነኚህ እዚህ ጋር የተዘረዘሩትን ሀሳቦች በደንብ አድርገን መረዳት ያስፈልጋል ማለት ነው። የመጀመሪያው ምንድነው? ፖዚቲቭ አቲቲዩድ ነው። አንደኛው ጥሩ የሆነ ሪሌሽንሺፕ ለመፍጠር ፖዚቲቭ አቲቲዩድ ያስፈልገናል። ሁለተኛው ራፖርትን መገንባት ያስፈልገናል። ራፖርት የምንለው ይሄ ስኪል አለው እና ለምሳሌ አሁን ክሎዝድ የሆነ ሪሌሽንሺፕ ነው። ያ ማለት የቅርርብነት ሂደቱ በጣም ከሚባለው በላይ በጣም ቀርቦ ነገሮችን አንደርስታንድ እስከማድረግ ድረስ ሲደርስ ራፖርት ብለን እንጠራዋለን። ሌላኛው ኮሚኒኬሽን ስኪል ነው። በተጨማሪ ሁኔታ ደግሞ go to the extra mile ነው። ሃንድሊንግ ኮምፕላይንስ እነኚህ እዚህ ጋር ያሉት ሀሳቦች በሙሉ ምንድናቸው? ፖዚቲቭ የሆነ ሪሌሽንሺፕን ቢልድ ለማድረግ መልካም የሚባለው የደንበኛ መስተጋብር ወይ ደግሞ የኮሚኒኬሽን ላይን ምን ለማድረግ ነው? ቢልድ ለማድረግ የምንጠቀምባቸው ሲስተሞች ናቸው፣ ኮርፖሬት ፕራክቲሶች ናቸው። አንደኛው ፖዚቲቭ የሆነ አቲቲዩድ ከተባለ መልካም የሆነ እይታ መኖር አለበት እዛ ጋር ለነገሮች ለምናረጋቸው ኦር እዛ ጋር ለምንወሰናቸው ውሳኔዎች አንድ ለምናረግበት ሲስተም የኢንፋሳይዝ ሲስተማችን በሙሉ መሆን አለበት እዛ ጋር ቢውልድ መድረግ ያለበት በፖዚቲቭ አይነት ሲስተም እና አቲቲዩዳችን እይታችን ምልከታችን መልካም እንዲሆን ይመረጣል። በተመሳሳይ ሌሎችም ከጎን ያስቀመጥኩላችሁ ዲስክሪፕሽን አለ። እሱ መሰረት አድርጋችሁ ብትሄዱ መልካም ነው። ምናልባት እዚህ ጋር ትንሽ ሃንድሊንግ ኮምፕላይንት የምትለው ላይ የተወሰነች ነጥብ ላስቀምጠላችሁ። ላይክ እዚህኛው ላይ ስንመጣ የተለያየ አይነት ላይክ ደንበኛ ነው የሚመጣው ብያችኋለሁ። ስለዚህ የተለያየ አይነት ደንበኛ ከመጣ የተለያየ አይነት አመለካከት ይዞ ነው የሚመጣው። የተለያየ አመለካከት ይዞ ከመጣ የተለያየ አይነት ፍላጎት አለው ማለት ነው። የተለያየ አይነት ፍላጎት ካለ የተለያየ አይነት ምን ይኖረዋል ማለት ነው? የፕሮዳክት ጌኒንግ ሲስተም አለው ማለት ነው። እኛ ይሄ ፕሮዳክት ያስደስተዋል ብለን ስናቀርብለት እሱ ካልተመቸው ያ ኮምፕሌን ያነሳል ማለት ነው። ስለዚህ ፕሮፌሽናሉን በጠበቀ አይነት ሁኔታ በስርዓት ምን መደረግ አለበት? ይሄ ቅሬታ አቅራቢ ሰው በስርዓት አንደል መደረግ አለበት። በስርዓት ልንረዳው ይገባል። ለእኛ ኖርማል ነው ብለን ያስቀመጥነው የጨው መጠን ምግብ ውስጥ እሱ ጋር በዝቶ ልናገኘው እንችላለን። ስለዚህ ቼክ ማድረግ ለምንድን ነው ቅሬታ ያቀረበው ሰው እሱ እዚህ ጋር ያለው የስኳር ቴስቲንግ ሲስተም ወር ደግሞ የጨው ቴስቲንግ ሲስተም እሱ ጋር ስንመጣ በዚህ ልክ አይቀበሉም ወር በዚህ ልክ አልፈለግም ማለት ነው። ስለዚህ ይሄን ኮምፕሌን መቀበል ግዴታችን ነው። ምክንያቱም ስንቀበልም እዛ ጋር ኦርደሩን በስርዓት ስንቀበለውም መጠየቅ የነበረብን ጉዳይ ስለሆነ
እሱም ድሮ ስፔሻል ኒድ ላይ ስንመጣ ከስተመሮች ስፔሻል ኒድ አላችሁ ከተባለ ይሄኛው ነው አንደኛው ኮምፕሌን ሊያስነሳባቸው የሚችሉ ጥያቄዎችን አስቀድመን አቮይድ የምናደርግበት ስፔሻል ኒዶችን ምን ማድረግ ነው አስክ ማድረግ መጠየቅ በዛ አይነት ሚንስ ላይክ ኮምፕላይንቶችን ሃንድል ማድረግ ያስፈልጋል ማለት ነው። ሌላኛው ደግሞ እና ወደ መጨረሻ አካባቢ ስንጠቀም የምንመለከተው ነገር ቴክኖሎጂ እንዴት አድርገን አውቶላይዝ እናደርጋለን ነው። አውቶላይዚንግ በቴክኖሎጂ መሰረት አድርገን ሁለት ሀሳቦችን ሜይንሊ እናነሳለን። አንደኛ ሲአርኤምኤስ ሲስተም እና ኦንላይን ሰፖርቲንግ ሲስተም እናነሳለን። ሲአርኤምኤስ ሲስተም ላይ ስንመጣ ምንድነው አውቶላይዝ ከስተመር ሪሌሽንሺፕ ማኔጅመንት ማለት ሲአርኤምኤስ ምን ማለት ነው? ከስተመር ሪሌሽንሺፕ ማኔጅመንት ሲስተም ማለት ነው። ምን ማለት ሲአርኤምኤስ ማለት ነው። ስለዚህ ይሄ የከስተመር ሪሌሽንሺፕ ማኔጅመንት ሲስተማችን ምን መደረግ አለበት? እዛ ጋር መቀናጀት መቻል አለበት ማለት ነው። ፎር ዋት ማተር ፎር ዋት ፐርፐስ ካለ ቱ ትራክ ከስተመርስ ኢንተራክሽንስ ኦር ፕሪፈረንስስ ኤንድ ሂስትሪ የደንበኞቻችንን ኢንተራክሽን ሊሆን ይችላል፣ ፕሪፈረንስ ሊሆን ይችላል፣ ሂስትሪ ምን ለማድረግ ነው? ትራክ ለማድረግ ለማወቅ እዛ ጋር ምን መደረግ አለበት? የከስተመር ሪሌሽንሺፕ ማኔጅመንት ሲስተም መገንባት መቻል አለበት። የቴክኖሎጂ ማለት ነው ራሱ የሚችለው በቴክኖሎጂ ሲስተም አውቶላይዝ መደረግ ያለበት ነገር ነው ማለት ነው። ሌላኛው ሁለተኛው ኦንላይን ሰፖርቲንግ ሲስተም ነው። ብዙ ጊዜ ኦንላይን ሰፖርቲንግ ሲስተም አብዛኞቹ የፍራንቻይዝ ሆቴሎች ላይ ነው ስንመለከታቸው የምንኖረው፣ አሊያም ደግሞ አንዳንድ የሌክዠሪ የሆኑ ገስት ሃውሶች ላይ ነው ኦንላይን ሰፖርቲንግ ሲስተም ያለው እና ከሪዘርቬሽን አኳያ ሊሆን ይችላል፣ ከተለያየ አይነት ሲስተም አኳያ ሊሆን ይችላል። ኦንላይን ሰፖርቲንግ ሲስተም መልካም ነው ዩቲላይዝ ቢደረግ። ኦፈር ኦንላይን ሰፖርት ቻናል ሰች አስ ላይቭ ቻት ሊሆን ይችላል። ለምሳሌ ላይክ ብዙ ጊዜ ካሉት ሩሞች ውስጥ የትኛውን ሩም በመርጥ መልካም ነው የሚለው ነገር ሲላይ ኦንላይን ላይ ሰፖርት የሚያደርጉ አካል ሊኖር ይገባል። ከዚህ አኳያ አንተ ከምትፈልገው ፍላጎት ይሄ ፍላጎትን ዘርዝርልኝ የሚል ቅድመ ጥያቄ እንጠይቀዋለን። ያንን ጥያቄ ከመለሰልን በኋላ ኦኬ አንተ ከፈለግከው ፍላጎቱ ካነሳልን ፕሪፈረንስ አኳያ ይሄ ነው ለአንተ እንደ ምርጫ ልናስቀርብልህ የምንችለው ከነኚህ ውስጥ አንተ መምረጥ ትችላለህ፣ ከአንተ ፍላጎት አኳያ አብሮ ሊሄዱ የሚችሉት እነኚህ ናቸው የሚል እርዳታ ይሰጣል። ኦንላይን ሰፖርት እየሰጠን ጊዜ በዚህ አይነት ሲስተም ላይቭ ቻት ተጠቅመን ሊሆን ይችላል፣ ኢሜል ላይ ሊሆን ይችላል፣ ሶሻል ሚዲያ ላይ ሊሆን ይችላል ተጠቅመን ልናደርግ እንችላለን። ያንን ነገር ሰፖርት ልናደርጋቸው ይችላል ለከስተመራችን ማለት ነው። አንደኛው ይሄ የከስተመር ሰርቪስ ፕሮቫይዲንግ ሲስተማችን ላይ እነዚህ ሁለት ነገሮች ወሳኝ ናቸው፣ የቴክኖሎጂ ነክ ጉዳዮች ማለት ነው። ሲአርኤምኤስ ሲስተም እና ኦንላይን ሰፖርቲንግ ሲስተም ማለት ነው። ስለዚህ ሜንሊ we should have to focus these two utilizing systems based on the technology process ማለት ነው። ሌላኛው ሀሳብ የሚሆነው መጨረሻ ላይ የምናስቀምጠው ኮንቲኒየስ ኢምፕሩቭመንት እንዴት ይመጣል ነው። ኮንቲኒየስ ኢምፕሩቭመንት እንዴት ይመጣል? ኮንቲኒየስ ኢምፕሩቭመንትን ስንመለከተው አንደኛ በሶስት አይነት ሲስተም ኮንቲኒየስ ኢምፕሩቭመንትን መመልከት እንችላለን። አንደኛ ፊድባክ ሜካኒዝም ይኖረናል፣ ሁለተኛ ትሬኒንግ ኤንድ ዴቨሎፕመንት ይኖረናል፣ ሶስተኛ ሞኒተሪንግ ኤንድ ኢቫሉዌሽን ይኖረናል። ቀጣይነት ያለው ለውጥን ማምጣት የምንችለው እነኚህ ሶስት ነገሮች ፎከስ ማድረግ ከቻለን ነው። they are not limited እሺ፣ ይሄን ብቻ አይደለም ሌሎችም አሉ፣ ግን እኛ ሜይንሊ እነኚህን እንመልከታቸው። ለሆቴላችን እነኚህን በደንብ አድርገን መመልከት ያስፈልጋል። አንደኛ ፊድባክ ሜካኒዝም ነው፣ ሁለተኛ ትሬኒንግ ኤንድ ዴቨሎፕመንት ነው፣ ሶስተኛ ሞኒተሪንግ ኤንድ ኢቫሉዌሽን ነው። ፊድባክ ሜካኒዝም ላይ ስንመጣ ምንድነው ሬጉላር በሆነ አይነት ወይ የተለያዩ አይነት ሰርቬዎችን በመስራት ምን ማድረግ ያለብን ላይክ ከከስተመሮቻችን ጋር ዳይሬክት ኢንተራክሽን መፍጠር መቻል አለብን ማለት ነው። ምን አይነት ምላሽ አላቸው፣ ምን አይነት ፕሮዳክት ተጠቅመው ምን አይነት ምላሽ ሰጡ፣ አፕሪሺዬሽን ነው ወይስ ደግሞ ኮምፕሌን ነው የሚለውን ነገር በደንብ አድርገን የምናቀናጅበት ኢንተራክሽን መፍጠር መቻል አለበት ፊድባክ ሜካኒዝም ላይ ስንመጣ። ይሄ ነገር ቢውልድ መሆን ከቻለ ኦፍኮርስ ኮንቲኒየስ ኢምፕሩቭመንት ሊኖር ይችላል፣ ቀጣይነት ያለው ለውጥ ሊኖር ይችላል። ምክንያቱም ሬጉላር ነው እያነሳን ያለው ምንድነው ሬጉላርሊ ነው ይሄ ሰርቬይ የሚሰራው ይሄ ቼኪንግ ሲስተም፣ ይሄ ዳይሬክት ኮሚኒኬሽን ሲስተም፣ ይሄ ቼክ የምናደርግበት የፊድባክ ሲስተም ቀጣይነት ያለው ነው። ቀጣይነት ካለው ደግሞ ሁሉ ጊዜ ዛሬም ካደረግነው ነገም ካደረግነው ዛሬ የምናገኘው የጥራት ደረጃ ነገም በተመሳሳይ እናገኘዋለን። ሚንስ ኮንሲስተንሲውን ይጠብቃል ማለት ነው። ጀነራሊ ኢምፕሩቭመንቱ ኮንሲስተንሲውን የጠበቀ ይሆናል ማለት ነው፣ ደግሞ ቀጣይነት ያለው ይሆናል ማለት ነው። ሌላኛው ትሬኒንግ ኤንድ ዴቨሎፕመንት ነው። ብዙ ጊዜ በተለያየ አይነት ጉዳዮች ላይ በተመለከተ የሰልጣኞችን ወይም ደግሞ የሰራተኞችን ስኪል ከማዳበር አኳያ ምን ማድረግ አለብን? ደንበኞቻችን ከስተመር ሰርቪስ ሲሰጡ ወይም ደግሞ ግልጋሎት ሲያቀርቡ እንዴት መሆን አለበት የሚለው ነገር መሰረት አድርገን ትሬኒንግ በየጊዜው መሰረት አለበት። ትሬኒንግ ኤንድ ዴቨሎፕመንት ላይ ስንመጣ እዚህ ላይ ራሱ ይለናል ኢንቨስት ኢን ትሬኒንግ ኤንድ ዴቨሎፕመንት ቱ ኢንሃንስ ኢምፕሎይ ስኪል ኤንድ ኖሌጅ ኢን ከስተመር ሰርቪስ። በደንበኛ በከስተመር ሰርቪስ ላይ ቤዝድ ያደረገ የሰራተኞችን ስኪልም ሆነ እውቀት ማዳበር የሚችል ስልጠና በየጊዜው ምን መደረግ አለበት? መሰጠት መቻል አለበት። እሱ ላይ ኢንቨስት ማድረግ አለበት። ለምን? to get the continuous improvement ጥሩ የሆነ continuous improvement ለማግኘት ነው። ሶስተኛው ደግሞ ሞኒተሪንግ ኤንድ ኢቫሉዌሽን ነው። ሞኒተሪንግ ኤንድ ኢቫሉዌሽን ላይ ስንመጣ ላይክ በተለያየ አይነት ውስጥ እንደገለጽኩላችሁ ሰርቭ እናደርጋለን በሆቴላችን ውስጥ እና ከሁሉም ዲፓርትመንቶች ውስጥ
ስንጀምር ኪችን፣ ፍሮንት ኦፊስ፣ ፋይናንስ ሰርቪስ፣ ሱፐርቪዥን፣ ሃውስኪፒንግ የመሳሰሉት ሁሉም እንዳለ ምንድነው ከስተመር ሰርቪስ ላይ ነው ሞር እና የደንበኛ አገልግሎት ነው እየሰጡ ያለው። ስለዚህ ላይክ ምን ያስፈልገናል? የሞኒተሪንግ አክቲቪቲ ያስፈልገናል። that means track key metrics such as customer satisfaction key metrics የምንላቸው አንደኛው ምንድነው የደንበኛ ሳቲስፋክሽን፣ ደንበኛ ረክቷል ወይስ አልረካም ሞኒተር ማድረግ ኢቨን ኢፍ ላይ ኢቫሉዌት ማድረግ እንችላል። የምንለካበት ራሱን የቻለ ሲስተም ብናዘጋጅ የምንገመግምበት እንደ ጓደኛ ቀርቦ መጠየቅ ሊሆን ይችላል አንደኛ ኢቫሉዌሽን ሲስተማችን። ፕላስ ሪዞሉሽንስ ታይምስ ሊሆን ይችላል፣ ኮምፕላያንት ሬት ሊሆን ይችላል። ኤፌክቲቭነሱን መሰረት አድርገን እዚህ ጋር በደንብ አድርገን ምን ማድረግ ያስፈልጋል? ቼክ ማድረግ ያስፈልጋል። ሞኒተር ማድረግ በየጊዜው መከታተል መቻል ያስፈልጋል ማለት ነው። ስለዚህ ላይክ ጥራትን መሰረት አድርገን ከሄደን ላይክ እነኚህ ፖይንቶች እዚች ጋር መሰረታዊ የሆኑ ሀሳቦች ናቸው ማለት ነው። ስለዚህ እነሱን በደንብ አድርገን ብንመለከታቸው መልካም ነው። ስለ ኳሊቲ ከስተመር ሰርቪስ ሲነሳ እነኚህ ሀሳቦች ናቸው ብዙ ጊዜ የሚነሱት ማለት ነው። ስለዚህ በአጠቃላይ ያው አጠራጠር እያደረግን ስለሆነ ያስቀመጠን ያለ ነው። ከብዙ በጥቂቱ ያው ይሄንን ይመስላል ማለት ነው የዛሬ ቪዲዮአችን። አሁንም በእርግጥ የኔ ተማሪዎች የሆናችሁ በዚህ ሀሳብ ስር ኳሊቲ ከስተመር ሰርቪስ መሰረት አድርጎ በተለይ ደግሞ ሬጉላር ኤፍኤንቢ ላይ ያላችሁ ተማሪዎች ላይክ በዚህ አይነት ወይ ለፈተና መዘጋጀት ትችላላችሁ። ይሄን ማቴሪያል መጠቀም ትችላላችሁ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እያልኩኝ ይሄን ቪዲዮ አዘጋጅቼ ያቀረብኩላችሁ እኔ ኢንስትራክተር ሚስተር ጆን ነኝ። በቀጣይ ቪዲዮ እንገናኛለን። እስከዛ ድረስ ግን ይሄን ቻናል ፕሮሞት እያደረጋችሁ እንድትጠብቁን ስንል እናንተም የቤት ስራ እየሰጠን እኛም የቤት ስራ እየወሰደን የምንለያይ ይሆናል ማለት ነው። መልካም ጊዜ ይሆናል።